ሰላም የተወደዳችሁና የተከበራችሁ የአርሰናል ፖድካስት ተከታዮቻችን በዛሬ ስፖርታዊ ዜናችን ላይ ከአርሰናል ተጫዋች ዝውውር ጋር በተገናኘ አጠር ያሉ መረጃዎችን አጋራችኋለሁ። ከእናንተ እንደተለመደባችሁ የሚጠበቅባችሁ ቪዲዮን ላይክ እያደረጋችሁ እንዲጀምሩ በአክብሮት እየጠየቁ ወደ መረጃዎች ያልፋለሁ። በዝውውር ጉዳይ ጋር በተገናኘ አርሰናል የመሃል መስመሩን ማጠናከር ይፈልጋል። ስለዚህ ማንን ተጫዋች ያስፈረመ የሚለውን ነገር በዛሬ ስፖርታዊ ዜናችን ላይ እንመለከታለን። ከዛም በተጨማሪ ደግሞ በተከላካይ በኩል ላይ ደግሞ የዊሊያም ሳሊባ ኮንትራት ጉዳይን በተመለከተ አርሰናሎች አሁን ላይ ታዲያ ምን አይነት እይታ አላቸው የሚለውን ነገር በዛሬ ስፖርታዊ ዜናችን ላይ እንመለከታለን ማለት ነው። ቀደም ሲል ወደ ጠቀስኩላችሁ መረጃ ሳልፍ የመሃል መስመሩን በተመለከተ ማርቲን ኦዲጋርድ የተመለከተ መረጃ አጋራችኋለሁ። ማርቲን ኦዲጋርድ እንደሚታወቀው በአርሰናል ቤት ጥሩ የተባለ ግልጋሎትን ለአርሰናሎች እየሰጠ አይገኝም። ስለዚህ ማይከል አርቴታ በቀጣዩ አዲስ ፕላን እንዳለው ገልጿል። ከዚህ ጋር በተያያዘ አርሰናል፣ ማንቸስተር ዩናይትድ እና ቼልሲ የ29 ዓመቱን የባየር ሊቨርኩሰን ቼክ ሪፐብሊካዊ አጥቂ ፓትሪክ ሼክን በዚህ ክረምት ለማስፈረም ፍላጎት እንዳላቸው እየተዘገበ ይገኛል ማለት ነው። በመሀል መስመር ላይ ተጫዋቹን ለማስፈረም አርሰናሎች እንደሚፈልጉ እየተዘገበ ይገኛል ማለት ነው። ከዲን ሁሲን ጋር በተገናኘ ፋብሪዚዮ ሮማኖ ይዞት የወጣው መረጃ አለ። እሱም መረጃ ላጋራችሁ። የቦርንማውዙ ተከላካይ ዲን ሁሲ በዚህ ክረምት ክለቡ ይለቃል ተብሎ የሚጠበቅ ሲሆን በርካታ ክለቦችም ፊርማውን ለማግኘት እየተፎካከሩ ይገኛሉ። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ አርሰናል፣ ሊቨርፑል እና ቼልሲ ስፔናዊ ተከላካይ ለማስፈረም እየተንቀሳቀሱ ይገኛሉ። ዝውውሩም ለመጨረስ ከ50 ሚሊዮን ፓውንድ መክፈል እንዳለባቸው ከቦርንማውዝ ተነግሯቸዋል ማለት ነው። ተጫዋቹ በዚህ የክረምት የዝውውር መስኮት እንደሚለቅ ይጠበቃል። አርሰናል ደግሞ ተጫዋቹን ብቻውን አይደለም የሚፈልገው፣ ብዙ የእንግሊዝ ክለቦች ተጫዋቹን ይፈልጋሉ። ቼልሲ፣ ሊቨርፑል፣ ማንቸስተር ዩናይትድ ከስፔን ደግሞ ሪያል ማድሪዶች የተጫዋቹ ፈላጊ ሆኖ ብቅ ብሏል ማለት ነው። በክረምት የዝውውር መስኮት ተጫዋቹ ማረፊያው እስካሁን ድረስ አልተወሰነም። አርሰናል ደግሞ የመሃል መስመሩን ለማጠናከር ይፈልጋል። ከዊሊያም ሳሊባ ኮንትራት ጋር ጉዳይ ጋር በተገናኘም የተቋጨ ነገር ስላለ አርሰናሎች የመሃል መስመራቸውን ለማጠናከር የወደፊቱ ተስፈኛ ይሆንልና ብለው ያሰቡት ዲን ሁሲን እንደሆነ እየተዘገበ ይገኛል። ዊሊያም ሳሊባ ኮንትራት ጉዳይ ጋር በተገናኘ ማይከል አርቴታ መግለጫም ሰጥቷል ማለት ነው። ተጫዋቹ በአርሰናል ቤት ደስተኛ እንደሆነ ገልጿል። ነገር ግን ምንም እንኳን የአርሰናል ካለዋንጫ ሲዝኑ መጠናቀቅ ደግሞ በዊሊያም ሳሊባ በአርሰናል ቤት ቆይታ ላይ እጅጉኑ ጥቁር አሻራ ይዞ ይመጣል ተብሎ ይጠበቃል። በዊሊያም ሳሊባ ኮንትራት ጉዳይ ጋር በተገናኘ ቢቢሲ ኒውስ ይዞት በወጣው መረጃ መሰረት አርሰናሎች ከተጫዋቹ ኮንትራት ጉዳይ ጋር በተያያዘ ንግግሮችን መጀመራቸው ተዘግቧል። የዊሊያም ሳሊባ ወኪል እና አርሰናሎች በኮንትራቱ ጉዳይ ጋር በተያያዘ ንግግሮች መጀመራቸውን የሚያሳዩ መረጃዎች እየወጡ ይገኛሉ። መሀል መስመር ላይ ታዲያ አርሰናል ማንን ሊያስፈርም በእቅድ ውስጥ ተካቷል የሚለው ነገር በዛሬ ስፖርታዊ መረጃችን ላይ ከምንመለከታቸው ጉዳዮች ውስጥ ይካታሉ። ኤብሪቺዜ እንደሚታወቀው ቀንደኛ የአርሰናል ደጋፊ እንደሆነ ይታወቃል። ከዛም በተጨማሪ ደግሞ በክረምት የዝውውር መስኮት ክሪስታል ፓላሶችን እንዲለቁት ይፋዊ የሆነ ጥያቄ ለክሪስታል ፓላሶች ጠይቋል። ስለዚህ መዳረሻው አርሰናል ይሆናል ተብሎ ይጠበቃል። ነገር ግን በዝውውር ላይ አርሰናል ምንም አይነት ፍላጎትና እንቅስቃሴ አላደረገም። ተጫዋቹ ግን ዝውውር ማድረግ የሚፈልገው ወደ አርሰናል መሆኑን እየተዘገበ ይገኛል ማለት ነው። ከፊት ለፊት ተጫዋቾች ዝውውር ጋር በተገናኘ ዛሬ ላይ ቢቢሲ ኒውስ ይዞት የወጣው መረጃ አለ። እሱን በተመለከተ ሰፋ ያሉ መረጃዎችን እንመለከታለን። ከዛ በተጨማሪ ኢቪኒንግ ስታንዳርድ በጣም ታማኝነት ያለው የእንግሊዝ ሚዲያ እንደሆነ ይታወቃል። የአርሰናል የፊት ለፊት መስመር አጥቂን በተመለከተ ይዞት የወጣው መረጃውን እንመለከታለን ማለት ነው። አርሰናል በክረምት የዝውውር መስኮት የፊት ለፊት መስመራቸውን ለማጠናከር 2 ተጫዋቾችን ለማስፈረም እንደሚፈልጉ ቢቢሲ ኒውስ ዘግቧል። እነዚህ 2 ተጫዋቾች አሌክሳንደር ኢዛክ እና ቤንጃሚን ሲስኮ እንደሆነ በፊት ለፊት ገጹ ላይ ከአርሰናል ተጫዋች ዝውውር ጋር በተገናኘ ቢቢሲ ኒውስ ይዞት የወጣው መረጃ ይጠቁመናል ማለት ነው። እንደ ቢቢሲ ዘገባ ከሆነ አርሰናሎች በክረምት የዝውውር መስኮት ብዙ አይነት አማራጮችን እየተመለከቱ ይገኛል። በተለይ ደግሞ በፒኤስጂ 2-1 በሜዳቸው ተሸንፈው ከመወጣታቸው ጋር በተገናኘ ብዙ የአጥቂ ክፍተቶች እንዳለባቸው ጨዋታውን ማሳይቷል። ማይከል አርቴታም ከአጥቂ ጋር በተገናኘ አንድ አዲስ ነገር እንደሚፈጠርም ዘግቧል። ስለዚህ ቤንጃሚን ሲስኮን የተመለከተ ጉዳይ ስንመለከት ቤንጃሚን ሲስኮን አርሰናል አሁንም በእቅዳቸው ውስጥ እንዳካተቱት እየዘገበ ይገኛል ማለት ነው። ተጫዋቹ በየትኛውም ኮምፒቲሽን ውስጥ 20 ጎሎችን ለአርቢ ላይፕዚግ ማስቆጠር ችሏል ማለት ነው። አርሰናል እንደ አማራጭነት ነው ቤንጃሚን ሲስኮን እየተመለከተ የሚገኘው። አንድሪያ በርታን እንደ ስፖርቲንግ ዲሬክተር አድርጎ አርሰናል ከቀጠረበት ሰዓት አንስቶ አሁን ላይ አርሰናል ሙሉ በሙሉ በሚባል ደረጃ ትኩረታቸው በቤንጃሚን ሲስኮ ላይ እንደሆነ የሚያመላክቱ መረጃዎች እየወጡ ይገኛል ማለት ነው። ዴቪድ ኦርንስተንም ይዞት በወጣው መረጃ መሰረት አርሰናል ለቪክተር ዮከረስ ያላቸው ፍላጎት በጣም ከመጠን በላይ ከፍ ያለ እንደሆነ እና አሁን ላይ በጣም ብዙ ስራዎችን እየሰሩ መሆናቸውን ዴቪድ ኦርንስተን አጋርቷል። ከዛም በተጨማሪ አርሰናል በክረምት የዝውውር መስኮት አሌክሳንደር ኢዛክን በተመለከተ ተጫዋቹን ለማዘዋወር አሁንም ቢሆን ፍላጎት እንዳላቸው እየተዘገበ ይገኛል። ተጫዋቹን ከአርሰናል በተጨማሪ ሊቨርፑሎችም እንደሚፈልጉት ፋብሪዚዮ ሮማኖም አጋርቶታል ማለት ነው። ዴቪድ ኦርንስተንም ይዞ በወጣው መረጃ መሰረት አሁንም ቢሆን የማይከል አርቴታ የመጀመሪያ ተመራጭ አሌክሳንደር ኢዛክ እንደሆነ ተናግሯል። አሁን ላይ ቀጣዩ ስራ
አዲሱ የአርሰናል ስፖርቲንግ ዲሬክተር አንድሪያ በርታ እንደሚሆን ይጠበቃል። በፊት ለፊት መስመር አጥቂ ላይ አንድሪያ በርታ አርሰናልን ከረገጠበት ሰዓት አንስቶ ከቪክተር ዮከረስ ጋር በተገናኘ ጉዳዩን በደንብ ይፋ አድርጓል። ነገር ግን ቪክተር ዮከረስ አንድ ነገር ይፋ አድርጓል። አርሰናል ከማንቸስተር ዩናይትድም ቪክተር ዮከረስን በተመለከተ የድሮ አሰልጣኙ ሩበን አሞሪም እንደሚፈልገው አሳውቆ ነበር። ነገር ግን ቪክተር ዮከረስ በቻምፒዮንስ ሊግ መሳተፍ ስለሚፈልግ ወደ አርሰናል ማቅናትን መርጧል። አርሰናል ታዲያ ከ1 እስከ 5 መጨረስ የሚችል ከሆነ እና ቻምፒዮንስ ሊግ መሳተፍ የሚችል ከሆነ ቪክተር ዮከረስ አርሰናልን እንደመረጠ እና በአርሰናል መጫወት እንደሚፈልግ እየተዘገበ ይገኛል። ከቪክተር ዮከረስ ጋር በተገናኘ ከወኪሉ ጋር ብዙ ንግግሮች ተደርጓል በአንድሪያ በርታ በኩል። እናም አዎንታዊ የሆኑ መልሶችም እንደነበረ ዘገባዎች ደግሞ ይዞት የወጡት መረጃዎች ይጠቁመናል ማለት ነው። ስለዚህ አርሰናል በአጥቂ መስመሩ ላይ ጥሩ የተባለ እንቅስቃሴዎችን እያደረገ እንደሆነ እየተዘገበ ይገኛል። አሌክሳንደር ኢሳክ ላይም አርሰናል ተስፋ እንዳልቆረጠና ተጫዋቹን ለማስፈረም እየሰሩ መሆናቸውን ተዘግቧል። ከዛም በተጨማሪ ምንም እንኳን ሙሉ ለሙሉ ትኩረቱ በፊት ለፊት መስመር አጥቂ ቢሆንም ኒኮ ዊሊያምስን በተመለከተም አርሰናሎች በተጫዋቹ ጉዳይ ላይ በጥሞና ከሚመለከቷቸው ተጫዋቾች ውስጥ እንደሆነ እየተዘገበ ይገኛል ማለት ነው። ሎረንስ ሳኔን የተመለከተ መረጃ ልንገራችሁ። በዚህ ሳምንት ፍሎሪያን ፕሌተንበርግ ከተጫዋቹ ዝውውር ጋር በተገናኘ አንድ መረጃ አጋርቶ ነበረ። ተጫዋቹ እንግዲህ 10 ቀናቶች ተሰጥቶታል ማለት ነው አዲስ ኮንትራክቱን ባየር ሙኒክ እንዲፈርም። ተጫዋቹ በዚህ በ10 ቀናቶች ውስጥ ግን የማይፈርም ከሆነ ወደ እንግሊዝ ክለብ መሄድ እንደሚፈልግና አርሰናልን መቀላቀል እንደሚፈልግ እውቁ የስካይ ስፖርት ጋዜጠኛ ፍሎሪያን ፕሌተንበርግ በፊት ለፊት ገጹ ላይ በኤክስ ላይ አጋርቷል ማለት ነው። ስለዚህ አርሰናል በክረምት የዝውውር መስኮት እንደ አማራጭነት ከኒኮ ዊሊያምስ በተጨማሪ ሎረንስ ሳኔን የሚያስፈርበት እድል እንዳለ እየተዘገበ ይገኛል ማለት ነው። ቪክተር ዮከረስን በተመለከተ ስታቲካል የሆነ ቁጥራዊ መረጃዎች ስንመለከት 52 ጨዋታዎችን አድርጓል። በ52 ጨዋታዎች ውስጥ 12 አሲስት አድርጎ 7 ሃትሪኮችን መስራት ችሏል ማለት ነው። ያ ማለት እንግዲህ በጣም ለክለቡ በተለይ ደግሞ ለስፖርቲንግ ሊዝበን ጥሩ የተባለ ግልጋሎትን እየሰጠ እንደሆነ እየተዘገበ ይገኛል። ቶክ ስፖርት ይዞት በወጣው መረጃ መሰረት ስፖርቲንግ ሊዝበኖች እስከ 58.5 ሚሊዮን ፓውንድ ሪሊዝ ክሎስ እንዳለው እየተዘገበ ይገኛል ማለት ነው። ስለዚህ ቪክተር ዮከረስን በተመለከተ ቶክ ስፖርት ይዞት በወጣው መረጃ መሰረት ከማንቸስተር ዩናይትድ ይልቅ አርሴናሎችን እንደመረጠ ቪክተር ዮከረስ የሚያመላክቱ መረጃዎች እየወጡ ይገኛል ማለት ነው። ማርቲን ዙቢሜንዲን በተመለከተም እንግዲህ ቢቢሲ ስፖርት ባጋራው መረጃ መሰረት እና ማርካም ይዞት በወጣው መረጃ መሰረት በቀጣይ እንግዲህ የማርቲን ዙቢሜንዲ መዳረሻ አርሰናል እንደሆነ እየተዘገበ ይገኛል። ምንም እንኳን ሪያል ማድሪዶች በተጫዋቹ ላይ በጥቂትም ቢሆን ፍላጎት ቢያሳዩም ተጫዋቹ አሁን ላይ ግን ሙሉ ለሙሉ አርሰናልን መቀላቀል እንደፈለገና በክረምት የዝውውር መስኮት ደግሞ ሪያል ሶሲዳድ እንደሚለቅ ለሪያል ሶሲዳዶች ይፋዊ የሆነ ጥያቄ አቅርቦላቸዋል የሚሉት የዛሬ ስፖርታዊ መረጃችን ይህን ይመስላል። በሌላ ቪዲዮ እስክንገናኝ ለሁላችሁ መልካም ጊዜ የተመኘው ቻው ቻው።